ይህን ሽልማት የሰጡልን ዶክተር አመንሲሳ ከበደ የኢትዮጵያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ፣ እንደዚሁም አቶ ብስራት ለጤወሉ የኢትዮጵያ አትሌቲክስ ፌዴሬሽን የውድድር ተሳትፎ ከፍተኛ ባለሙያና የአንደኛው የ10 ኪሎ ሜትር ውድድር ዳይሬክተር ይሆናሉ። በአክብሮት ጋብዙልን። በአንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ላይ ሩጫ የተለያዩ አስተዋጽኦ ላደረጉ አካላት የምስጋና ሰርቲፊኬት አሰጣጥ ስነ ስርዓት ይሆናል። በዚህ መሰረት የመጀመሪያው የሰርቲፊኬት ተቀባይ መቀሌ ከተማ አስተዳደር ይህንን ያማረ ውድድር እንድናዘጋጅ